ነብዩ ሰለላሁ ዐለይሂ ወሰለም ከወጣቶች መካከል ለተወሰኑቱ ምስክር ሲሰጡ በእድሜ የሚበልጡ ሰዎች ነበሩ። ኡሳማ ኢብኑ ዘይድን ጦር እንዲመራ ሲልኩ የ20 ዓመት ወጣት ነገር ግን ከሱ የሚበላልጡ በ40 እና በ50 የገቡ ሰዎች እያሉ ነው። ሙዓዝ ኢብኑ ጀበል ረዲየላሁ አንሁ ከዚህ ኡማ ውስጥ በሐላልና በሐራም ከሱ የሚበልጥ የለም ሲሉ የ20 ዓመት ወጣት ነበረ በዛን ሰዓት። ሌሎቹም ብናይ ሰዓድ ኢብኑ ሙዓዝ ረዲየላሁ አንሁ ስንት ተአምር ሰርቶ መጨረሻ ሲሞት ኢህተዘ አርሹ ረህማን ቢመውት ሰዓድ ኢብኑ ሙዓዝ የተባለበትና እሱ ሞት የአላህ አርሽ ተንቀጠቀጠበት። 7 መላእክቶች ሊያስቀብሩ የወረዱት እድሜው 35 ዓመት ነው። ይሄ ሲሆን ማለት ብዙ ታሪክ የሰሩ ሰዎችን ስናይ ወጣቶች ነበሩ። እኛ እንደ ወጣት ይሄ ዲን ከኛ ብዙ ስራ ይፈልጋል፣ ብዙ ኃላፊነት አለ። ወጣት የለውጥ ኃይል ነው፣ ትኩስ ጉልበት ያለው ነው። በታዳጊዎችና በሽማግሌዎች በአዛውንቶች መሃል ያለ ኃይል ነው። ከነሱ ልምድና ተሞክሮ ወስደው ከዛው ከመጀመር እነሱ ለፍተው በህይወታቸው ያሳለፉትን ዕውቀትና ልምድን ከነሱ ቀስሞ በተራው ደግሞ መምራት ዲኑን ለመምራት አስተዋጽኦ ለማበርከት መጣጣር አለበት። አንድ የማይመቸኝ አባባል አለ። ወጣት የነገ ኃይል ነው፣ የነገ ዛሬ ነው፣ የዛሬ ነው ብላችሁ ያዙ እንጂ ነገ ይላል። ዛሬ መስመር ውስጥ ገብቶ እጅ ላይ እጅ የያዘ ሰራ ካልሄደ ሁሌ ነገ ነው እያለ እንዲሁ ይቀጥላል ማለት። ስለዚህ ዛሬ ነው የኛ ጊዜ፣ ዛሬ ነው ያለን። በሁሉም ነገር ላይ የሚገባንን ቦታ ማግኘት አለብን ብለን ማሰብ አለብን።